በጾም ወቅት ብቻ ባለ 8 አውታርና ባለ 10 አውታር ብለን ከፍለን እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክብሮም በገና ቤተሰቦች እንደምን አላችሁ? አሜን። የልዑል እግዚአብሔር ስሙ የተመሰገነ ይሁን። ይህ ቻናል የበገና ትምህርትን የበገና እውቀትን የምንነጋገርበት ሐሳብ የምንለዋወጥበት ቻናል ነውና ሰብስክራይብ በማድረግ እንዲሁም ለቤተሰቦቻችንም ሼር በማድረግ አገልግሎቱን ይደግፉ እንላለን። የበገና ትምህርትን ከዚህ በመቀጠል የምንነጋገራቸውን ሐሳቦች አስቀድመን በክፍል 1 ላይ የተማማርናቸውን ትምህርቶች ከእርሱ የቀጠለ ነውና ይህንንም ትምህርት በይበልጥ እንከታተል። በገና በኢትዮጵያ ስንል በገና እንዴት በኢትዮጵያ ሊደረደር ቻለ፣ እንዴት ወደ ኢትዮጵያ ሊመጣ ቻለ የሚለውን ሐሳብ ስንመለከተው በገና በኢትዮጵያ በሚል ርዕስ ላይ ራሱን ተንተርሶ 2 ሐሳቦች አሉ። እነዚህም ሐሳቦች በሊቃውንት እንዲሁም በመምህራን ድምዳሜ ላይ ያልተደረሰ የመጨረሻ ሐሳብ ላይ ያልተደረሱ ሐሳቦች ናቸውና እነዚህን ሐሳብ እስቲ እንመልከታቸው። የመጀመሪያዎቹ በገና ከኢትዮጵያ ነው የተገኘው፣ በገና ከኢትዮጵያ ወደ ዓለም ተስፋፍቷል፣ ወደ ዓለም ተሰራጭቷል ብለው የሚናገሩ አሉ። እነዚህም የራሳቸውን መላምት የራሳቸውን ሐሳብ ሲያስቀምጡ በገና ብለን የምንጠራው እኛ ኢትዮጵያውያን ነንና በገና ከእኛ ተጀምሯል ወይንም ከእኛ ወደ ዓለም ተስፋፍቷል ብለው የሚናገሩ አሉ። እንዲሁም ደግሞ ሌላም ሐሳብ ሲገልጹ ደግሞ በገና በኢትዮጵያ የተጀመረበትን ወይንም መነሻዋ ኢትዮጵያ ነች ብለው ሐሳባቸውን ሲያስቀምጡ የሰው ልጅ ሐረግ ዘር መነሻው ኢትዮጵያ ነችና በገናም የተገኘው ከኢትዮጵያ ነው ብለው የራሳቸውን ሐሳብ ያስቀምጣሉ ማለት ነው። ሁለተኛዎቹ ደግሞ በገና ከዓለም ወደ ኢትዮጵያ መጥቷል ብለው የሚናገሩ አሉ። እነዚህም የራሳቸውን ሐሳብ ሲያስቀምጡ በገና ይበልጥ የታወቀው በመዝሙረኛው ቅዱስ ዳዊት ነውና በገናም የታወቀው በንጉሥ ዳዊት እንደሆነ ጠቅሰው የንጉሥ ዳዊትም ልጅ በሰለሞን ሥርወ መንግስት ጊዜ ታቦተ ሕጉ እንዲሁም የካህናት የበኩር ልጆች ወደ ኢትዮጵያ በሚመጡበት ጊዜ በመካከልም በገና እንደነበረ ጠቅሰው በገና ከዓለም ወደ ኢትዮጵያ መጥቷል ብለው የሚናገሩ የሚያስቀምጡ አሉ ማለት ነው። ስለዚህ እነዚህን እንደ ሐሳብ እንይዛቸዋለን እንጂ ጥያቄ ሊፈጥርብን ወይንም ደግሞ የሐሳብ መጋጨት ሊፈጥርብን አይገባምና ዋናው ዓላማውን ይዘን እግዚአብሔር አምላካችንን የምናመሰግንበት የዜማ መሳሪያችን እንደሆነ አውቀን ተረድተን ልንጠቀምበት ያስፈልጋል እንላለን። ስለዚህ በገና በኢትዮጵያ የሚል ርዕስ ላይ ስንመለከት እነዚህን ሐሳቦች እንመለከታለን ማለት ነው። ስለዚህ በገና በኢትዮጵያ የሚለው ትምህርት ይህንን ይመስላል ማለት ነው። የበገና አይነት፣ ይህ የበገና አይነት ላይ ስንመለከት ደግሞ የዜማ መሳሪያዎችን አስቀድመን ከፋፍለን እንያቸው። የዜማ መሳሪያ አይነቶች ብለን እንመልከታቸው። የዜማ መሳሪያ አይነቶች ስንመለከት በ3 መልኩ ከፍለን እንመልከታቸው። የመጀመሪያዎቹ ጅማት ያላቸው የዜማ ዕቃዎች ወይንም የዜማ መሳሪያ ብለን እንከፍላቸዋለን። ጅማት ካላቸው የዜማ መሳሪያዎች መካከል በገና፣ ክራር፣ መሰንቆ ይገኛሉ። ስለዚህ የመጀመሪያው የዜማ መሳሪያ አይነት ጅማት ያላቸው የዜማ መሳሪያዎች ብለን እንከፍላቸዋለን። በሁለተኛ ደረጃ ላይ ደግሞ የሚነፋ የዜማ መሳሪያ ብለን እንመለከታቸዋለን። ከነዚህም ዋሽንት፣ መለከት፣ እንቢልታ ብለን ከፍለን እንመለከታቸዋለን ማለት ነው። በሶስተኛ ደረጃ ላይ ደግሞ በእጅ የሚመቱ የዜማ መሳሪያዎች ወይንም እርስ በእርስ በማጋጨት የምንጠቀምባቸው የዜማ መሳሪያዎችን እንመልከት። ከነዚህም መካከል ነጋሪት፣ ከበሮ፣ አታሞ እንዲሁም ጽናጽን እርስ በእርስ በማጋጨት ወይንም ደግሞ በእጅ በመምታት የምንጠቀምባቸው የዜማ መሳሪያዎች ናቸው። ስለዚህ የዜማ አይነቶችን በዚህ ከከፈልን ስንት አይነት የበገና አይነት እንዳለ ደግሞ እንመልከት። የበገና አይነት 2 አይነት የበገና አይነት አለ። የመጀመሪያው ባለ 8 አውታርና ባለ 10 አውታር ብለን ከፍለን እንመለከታለን። ባለ 8ቱ አውታር በድሮ ጊዜ አባቶቻችን ይጠቀሙበት የነበረ የዜማ መሳሪያ አይነት ሲሆን በአሁኑ ጊዜ በስፋት የምንመለከተው ወይንም በብዛት የምናገኘው ባለ 10 አውታር የዜማ መሳሪያውን ነው ማለት ነው።
የበገና ጥቅም እኛ በገናን በማወቃችን ወይንም በገናን በመደርደራችን የምናገኛቸው የበገና ጥቅሞች፣ የመጀመሪያው እግዚአብሔር አምላካችንን ስሙን ለማመስገን የምንጠቀምበት የዜማ መሳሪያችን ነው። ጸሎት ልመናችንንም ወደ እርሱ የምናቀርብበት መንፈሳዊ የሆነ የዜማ መሳሪያችን ነው። አንድ በገና ደርዳሪ በገናን በሚጠቀምበት ጊዜ፣ በበገና በሚዘምርበት ጊዜ ዋናው ዓላማው እግዚአብሔርን የሚያመሰግንበት እንዲሁም ደግሞ የልቦናውን የእርሱን ጸሎት ልመናውንም ወደ እግዚአብሔር የሚያቀርብበት መንፈሳዊ የዜማ መሳሪያችን ነው ማለት ነው። በሁለተኛ ደረጃ ላይ ደግሞ መንፈሳዊ ሕይወታችንን ለማጠንከር በገናን እንጠቀምበታለን። መንፈሳዊ ሕይወታችንን የምናጠነክርበት የዜማ መሳሪያችን ነው። ከዚህ በተጨማሪ ደግሞ እርኩስ መንፈስን ከእኛ ለማራቅ፣ እርኩስ መንፈስን ከእኛ የምናረቀው በጸሎት እንዲሁም ደግሞ በተጨማሪም ደግሞ በገናን በመጠቀም እርኩስ መንፈስን ማራቅ እንችላለን። መዝሙረኛው ቅዱስ ዳዊት ሳኦል መንፈስ ባስጨነቀው ጊዜ ቅዱስ ዳዊት በገናን እየደረደረ ከሚያስጨንቀው መንፈስ ሳኦልን እንደሚያረጋጋው ሁሉ እኛም መንፈሳዊ በሆነ አደራደር፣ መንፈሳዊ በሆነ ጥቅም እየተጠቀምን በገናን የምንደረደርበት ከሆነ ከእኛም ይሆናል ወይንም በገናን ከሚሰማው ሰው እርኩስ መንፈስን የማራቅ ኃይል ጥበብ ያለው መንፈሳዊ የዜማ መሳሪያችን ነው። ከዚህ በተጨማሪ በገናን ለተመስጦ እንጠቀምበታለን። በገናን ስንጠቀምበት፣ በገናን ስንደረደረው ተመስጦ ውስጥ ገብተን ከስጋዊ ነገሮቻችን ወጥተን ወደ ነፍሳችን ወደ ሰማያዊ ሕይወት ተነጥቀን እግዚአብሔር አምላካችንን በተመስጦ ሆነን የምናመሰግንበት እንዲሁም ደግሞ እጅግ ትልቅ ኃይል ያለው የዜማ መሳሪያችን ነው። ለተመስጦ በገናን እንጠቀምበታለን። ታቦተ ሕጉን በዝማሬ ለማክበር አንዳንድ ደብራቶች ላይ፣ አንዳንድ ቤተክርስቲያኖች ላይ ታቦተ ሕጉን በዝማሬ የሚያጅቡ በገና ደርዳሪዎች እንዳሉ ወይንም ደግሞ በስፋት እየተመለከትን ነው። አሁን ይህ ስርዓት ቅዱስ ዳዊት አስቀድሞ የእግዚአብሔር ታቦት በድንኳን ላይ በምታድርበት ጊዜ የእግዚአብሔር ክብርም በታቦተ ሕጉ ላይ በሚገለጥበት ጊዜ ቅዱስ ዳዊት አንዲት ስርዓትን አውጥቶ ነበረ። በገናንና መለከትን የሚይዙ ድምፃቸውን ከፍ አድርገው እግዚአብሔርን እንዲያመሰግኑና ከታቦቱ ኋላ በመሆን እግዚአብሔርን እንዲያመሰግኑ ስርዓትን አውጥቶ ነበር። ስለዚህ ይህ ስርዓት በድሮ ጊዜ የነበረ በብሉይ ኪዳን ጊዜ የነበረ ስርዓት ነውና ይህንንም የዜማ መሳሪያችንንም መንፈሳዊ በሆነ አገልግሎት እየተጠቀምን ታቦተ ሕጉን በዝማሬ ማጀብ፣ ታቦተ ሕጉን በዝማሬ ማክበር እንችላለን ማለት ነው። ከሐዘን ለመጽናናት በገናን እንጠቀምበታለን። የበገና ዓላማ ዋናው የተሰራበት ምክንያት ዮባል የአባቶቻቸውን መገዳደል በማየቱ ምክንያት እጅግ መሪር ሐዘንን በማዘን በገናን ሰርቶ እንደተጠቀመ ሁሉ እኛም በደስታችን ጊዜ ብቻ ወይንም ደግሞ በጾም ወቅት ብቻ ሳይሆን በደስታችንም በሐዘናችንም ጊዜ በጾም ወቅትም እንዲሁም ደግሞ በተለያዩ ጊዜያቶችም የምንጠቀምበት የዜማ መሳሪያችን ነው። ስለዚህ በገናን ከሐዘናችን ለመጽናኛ የምንጠቀምበት መንፈሳዊ የዜማ መሳሪያችን ነው። ከዚህ በተጨማሪ የነፍስ መጽናኛ ምስጋናዋ ነው። መንፈሳዊ አገልግሎታችን፣ መንፈሳዊ ክንዋኔዎቻችን በሙሉ ለነፍሳችን ጥቅም፣ ለነፍሳችን መጽናኛ እንደሆነ ሁሉ በገናችንንም ስንጠቀም፣ በገናችንንም ስንደረደረው ነፍሳችንን እየጠቀምን ነፍሳችንንም ደግሞ እያበለጸግናት ነውና በገና ለነፍሳችን ጥቅም፣ ለነፍሳችን መጽናኛ ምስጋናዋ የሆነ መንፈሳዊ የዜማ መሳሪያችን ነው። ስለዚህ እነዚህን እንደ ትምህርት እንደ ነጥብ አጠር አድርገን ተመለከትናቸው እንጂ በገና በእያንዳንዳችን ሕይወት የሚሰጠን መንፈሳዊ ጥቅም ወይንም ደግሞ መንፈሳዊ አገልግሎቶች በእያንዳንዳችን ሕይወት የምንመለከተው የምናገኘው እንዲሁም ደግሞ በራሳችን ሕይወት የምናየው ይሆናል ማለት ነው። ስለዚህ የበገና ጥቅሞች እነዚህንና ከዚህ በተጨማሪ ያሉትን ጥቅሞች በእያንዳንዳችን ሕይወት የምንመለከተው የምናገኘው እንዲሁም ደግሞ ትልቅ ምስጢርን ከእግዚአብሔር አምላካችንን የምናገኝበት መንፈሳዊ የሆነ የዜማ መሳሪያችን ነው። ስለዚህ ከዚህ በተጨማሪ በሌላ ክፍል የምንመለከታቸው የበገና ትምህርቶች ይኖራሉና ክብሮም በገናን ሰብስክራይብ በማድረግ ለቤተሰብ ለወዳጅ በማጋራት ቤተሰብ ይሁኑ። ለአንዴ እስከ ወዲያኛው
ያንን ሰው ባረገኝ ያችንም ሴት በሆንኩ ላልወጣ ገብቼ ላልመለስ በሄድኩ ምን ነው በመሰልኳት ያቺን አመንዝራ እንደርሷ ለአንድ ቀን ከፊትህ ብጠራ ለዝሙት አይደለም ነፍሴን ለማሳደብ አለያም ለመርከስ መቅደስህን ለማጉደፍ በዚያ መንገድማ ነውርን በመሸከም መሽከርሷን ሳለሁ ሕግህን በማፍረስ እኔን ታውቀኝ የለ ምን እነግርሃለሁ። ያችን ድኩም ዘማ በኀጢአቷ ቆስላ በበደሏ ታማ ዓለም ተሰብስቦ ሕይወቷን ሊቀማ እንዲወግሯት ሳትፈርድ ቸርነትህ ቀድማ መሬቱን ስትጭር ድምፅህ ሳይሰማ ኖሯን እንደ ቀበርክ በከሳሽ ፊት ቆማ ዳግም አትበድይ በፍቅር ሂጅ እንዳልካት እንደው የኔንም ነፍስ ምን አለ መልሰህ እንዲያ በማረካት ምን አለ መልሰህ እንዲያ በማረካት ላንዴ እስከ ወዲያኛው ያንን ሰው ባረገኝ ያችን ሴት በሆንኩ ላልወጣ ገብቼ ላልመለስ በሄድኩ